በቃስ ከዛ ትንሽ በረደልኝ በረደልኝ። አሁን ሰላም አውርዱ ሁለታችሁ subscribe to my channel ሁለታችሁ ሰላም ነው ፈልገው። አሁን ሰላም ነው ፈልገው። ሁለታችሁ ሰላም ካልሆናችሁልኝ እኔ ሁለታችሁ ሰላም ካልሆናችሁልኝ እኔ ራሴ ህሊናዬ ሰላም አይሆንም። በቃ በመጀመሪያም በመጨረሻም እንኳን ደስ አላችሁ። አብርሽና ሩትን አስታርቀን እንመጣለን እንዳለን አስታርቀን ከቻልላችሁ እንግዲህ የሰዎችን ፍቅር የሰዎችን ሰላም ለመበተን ስትሞክሩ የነበራችሁ በጥላቻቸው ስትደሰቱ የነበራችሁ ምንም ማድረግ አይቻልም። እንግዲህ የነሱ ወዳጆች ደግሞ እንኳን ደስ አላችሁ። ለማንኛውም ያለውን ነገር እንግዲህ ጋሽዬ ያስተካከሉት ያን ነገር አለ፣ ሰምተናቸው እንመለስ። አንድ ድል ሰተሽኝ ልከስሽ ታምኜ ያውም አገልጋይሽ ታማኝ ባሪያሽ ሆኜ ተሰስቼ ነው አማርኝም እችን ቀን እንደማይም እርግጠኛ ነበርኩ። ነገር ግን ሆንና ሁሉም ነገር ተስተካክሎ ዛሬ እርቅ ወረደ። ሩትና አብርሽ ታረቁ። በመታረቃቸው የአንዳንዶች አይናቸው እንደሚቀላ ባልጠራጠርም አንዳንዶች በደስታቸው ፍንድቅ እንደምሉ ገምታለሁ። ለማንኛውም ያለውን ነገር ሰምተን እንመለስ። ሰላም በላት ተነስና ሰላም በላት ተነስ። ተባረክ፣ እግዚአብሔር አምላክ ይባርክሽ። ተባረክ፣ የወለድሽው እሺ ይበልሽ። እግዚአብሔር አምላክ ይባርክሽ። ተባረክ ያ ረቢ፣ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ተባረኩ፣ ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁት ይባረክ። ተባረኩ። አታልቅሽ። ልጆች በእንደዚህ ሁኔታ በአባታቸው ሲባረኩና ሲመረቁ እንዴት ያስደስታል። ነገር ግን ያለው ነገር እንግዲህ በዚሁ ይቀጥላል። እንግዲህ እስከ መጨረሻ አብራችሁን ከቆያችሁ የአብርሽና የሩቲ ወዳጅ ነበራችሁ እስካሁን ሳትቀየሩና ሳትለወጡ የሩትና የአብርሽ መታረቃቸውን እርግጠኛ ሆናችሁ እንደኔ እርግጠኛ እችን ቀን ለማየት ስትጠብቁ የነበራችሁ ልጆች እንኳን ደስ አላችሁ። ወደ ቀኝም ወደ ግራም ሆናችሁ ደግሞ እንደ ውሃ ምናምን ንፋሱ ሲያስከረክራችሁ የነበራችሁ ደግሞ ተመለሱ ማለት ነው። ለማንኛውም ሰምተናቸው እንመለስ። አሁን ሳምንት ምናምን ቢኖራት ነገ ነው ይሄዳሉ እያለች ያለችው። ትሄድም አትሄድም አሁን ሰላም አውርዳችሁ የለ ለኔ ልቀቅልኝ አንተ። አው ትሄድም አትሄድም ጋሹዬ ላይ ልቀቅና ጋሹዬ ያስታርቃሉ፣ ያስተካክላሉ፣ ያስተዋታል ማለት ነው። አብርሽዬ አው እኔ ደግሞ ሳልመርቅሽ ትሄጃለሽ ሩትዬ፣ ሳልመርቅሽ መርቄሽ ትኬት እንደገና አሁን ከተቃጠለ እንደገና ላይ ቁርጥና እንግዲህ ብዙዎች አስታራቂ መስሎ ያው እያጣሏቸው ነበር። ግን ኢሳቅ እንዳስታረቃቸው አልጠራጠርም። ይቅር ከልባችሁ አስተባባራችሁ ነው። በከልቧ ይቅር በተለኝማ ጋሽ አትሄድም ነበር። በከልባችሁ ተነስ ከልባላት። እሺ በተነስ አይደለም ከልባችሁ እውነት እኮ ነው ማሜ። ያ ማለት እኔ ኃጢአት ውስጥ ከባድ ኃጢአት ውስጥ እየገባኝ ነው ማለት ነው። አንቺ ካገባሽ በኋላ ከአንቺ ጋር ቴክስት መደዋወል ማውራት ያ እኮ በቃ ዮና ከሱም እያወጣው ወይ እኔ የሚያገባ ኑሮ ችግር። አንቺ ካገባሽ በኋላ እኔ ለአንቺ ቢሊኔር ብኖር አላገባሽም። አንድ ሴት ካገባሽ በኋላ እኔ ምንም ያላየው ሰውዬው ያየችው እንጂ ማለት ነው። አንቺ ካገባሽ በኋላ ለሞን ካል ልጅ ወልደህ ታገባው የለ እንዴ? እኔ እንደዛ እኔ ታዲያ ሌላ ሰው እኮ ሌላ ሰው ነው። እኔ ነኝ አይደል? እኔ እንደራሴ ነው የምረዳው። እኔ ከልባችሁ ይቅር ተባባሉ። ሩትዬ እንደዛ ነው። ይቅር በይኝ በላት። ምንም ቀለበት እንትን አይደል? ይቅር በይ በቃ ከልብሽ አይደለም። ጎበዝ ነህ የምር
እንደዛ ነው ማሚ። ግን እኔ ይሳካልሽ እናትን ላንቺ ምንም ቢሆንልኝ ደስተኛ ነኝ። መቼም ቢሆን ሶሪ እኔ አንተን ነው ማገባው። አንተን ነው ይሄው 300 ሰው ፊት አንተን ነው የማገባው። አሁንም በቃ እንዲህ ያለ ነገር ነው አልፈልግም። እንዴ በቃ እንዴ አው ኦሆ በቁጭ በል ትቀጅማለሽ። በሁለት ወር ትቀጅማለሽ። አንቺ ትቀጅማለሽ በሁለት ወር ልዩነት ነው እየተለያየን ያለ ነው። ስለዛ እኔ አላገባም። አንተ እስከምታገባ ጠብቄ 2 ወር በኋላ ሲታገባ እኔም አገባዋለሁ። አንቺ ለአንቺ ሴንሳ ነው የቀረ። ቆይ አንተ ሲባል ባናት ማርኬ እንደዚህ አይነት ነገር አታውራ። እኔ አንተ ሳታገባ ለገብ እስከዛ ሊጠብቅ እነዚህ ልጆ አሁን ነገ እሄዳለሁ ነው ማለት 48 ሰዓት ብቻ እኮ ነው የቀረ ለአንቺ እንዴ። ለእኔ ገና ወራት አለ። ለአንቺ እኮ 48 ሰዓት ብቻ ስትመካከሩ ዲ ሁለታችሁ ምክር ስትመካከሩ ተመካከሩበት። ያን እስከሚያውቅ እኔ መቼም ቢሆን አላደርግም። ነው ውሸት ነው። ሰው እኮ ያወራ ነገር ሁሉ ያደርጋል ማለት አይደለም። እኔ ለአንተ እንደዚያ ወርቼ ላልሄድ እችላለሁ፣ ሊሄድ እችላለሁ፣ አውቄም ሊሆን ይችላል፣ ላላውቅ እችላለሁ። በቃ ነገሩ እንደ ጠዋቱ አይጠብቅብኝም። በቃ ጠዋቱ ስመለስ ነገሩ ላይቶ ይጠብቀኛል። በቃ ለአንቺ 48 ሰዓት ለእኔ ግን ወራት ሙሉ አለ። ስለዚህ አም ሶሪ ይሄ ውሸት ነው። እኔ ካንሴል አድርጌ አንተ እስከምታገባ ድረስ አላገባም። ይጠብቃል። አሁን እናንተ ተወያዩና ነገራችሁ ተወያዩና ችግር በይዘው እኔን ማርቅኝ። እንግዲህ ብዙ አዲስ ነገር አለ። አልማረቅሽኝም፣ አልነገርኩሽም። አዘር በጣም ደስ ይላል እውነት። እንደውም ዛሬ ምንም አላለም። አዲስ አበባ ስለመጣ ታጀራ ስለሆነ ይመታኝ ነበር። ትልቁ ማለት ነው የምታለኝ ያቤት ንገረኝ። ዛሬ ስላደርግሽ አዎ ቆይሽ ወይኔ ሲመቱ ባይ ደስ ይላል። ስትገረሙ ባይ ደስ ይላል ነበር። ትልቁ ማለት ነው ምናምን እኔንም ኤፍሬምንም በትልቅ ዱላ ይመታል። ወበልም አንተ አባት የሚዋርስህ ወግ የለህምና አያት የሚዋርስህ ገድል የለህምና ተረት ነው በማለት ራስህን አጥናና። የኔንም ተቀበል ባታውቅ ነው እንጂ እኔም ባላወራ አውርሶኛል ታሪክ ከኔ ልጁ አልፎ ሀገር የሚያኮራ። ሳይነኩ ተነክቶ ዝምታ ብከብድም ታሪክ መድገም እንጂ መተረክ አልወድም። ለወሬ ሲያጭ ያንተ ንጉሥ አባት የኔ ልብ አውርሶኝ አረገኝ ባለባት በልልኝ ወዳጄ። ነገር እንደዚህ ካፌ ቀጠሮ ፋዘር ምናምን ጠፍታብኛለች፣ ተመልሳለች። አልገባም ብላ ወደ ሆቴሉ ማለት ነው። ያስፈራል በጣም። ውጭ ልሄድ ነው ትላለች፣ አሰማንም። ብንደውል በቃ እኔ አስተካክለዋለሁ፣ ካስተካክለዋለሁ ውጭ አትጨነቁ ነው ለመናገር። አልፈራችም እኮ ፈርታለች። አልፈራችም። አውሩ አዲስ ነገር እንደምሰማ እርግጥ። እንዴት ነው ሰው ምን ታርግ ነው? ሁሉም እሷ ላይ ነው። ያቺ ህፃን ልጅ የመጣች ትፈነጣጣጣለች። እነዛም ነጽጌ ተብዬም ይወጡ ይመጡና ነገር ይሏታል። መሀላችሁ ብዙ ነገሮችን ጥሩም ሆነ መጥፎ ነገር ጓደኞቻችን ሁላችሁም ብዙ ነገር ፈጥረን ሊሆን ይችላል እና በድጋሚ በጣም ይቅርታ። እኔ አንደኛ ሲጠብቀው የነበረው ቀን ይሄ ነው። ሁለተኛ ደግሞ ሲጠብቀው የነበረው ቀን ሩትና አብርሽን እርግጠኛ ሆነን አስታርቀን እንመጣለን ስላችሁ እርግጠኛ የሆንኩትን ነገር ላሳያችሁ የጠበቅኩትን አሳየዋችሁ ማለት ነው ዛሬ። እስኪ እንያቸው። በጣም በጣም ይቅርታ፣ ስህተት ነው የሰራነው ነገር እና ሁለታችሁ ብታወሩ ደስ ይለኛል። ምንም ነገር ለማድረግ እንዳትሞክር። ሰማኸኝ አይደል? ችግር የለውም። አረገኝ እንደው አባቴ እንዳሰብኩና በሀሳቤ እንደመጣልኝ ከሆነ ማን ሩትና ብሩሽ ያው አንድ ቤት ናቸው ያሉት። አዎ
ለማንኛውም ረጅም ጊዜ ኩርኩርና ብጥብጥና ጭቁጭቅ በኋላ አቶ አብርሽ እንግዲህ ጋሹዬ ያስታርቋቸው በቤታቸው ቁጭ ብለዋል። እንግዲህ እየተፈራሩ ነው ያሉትና አቶ አብርሽ ቀስ በቀስ እያሉ እንግዲህ ወደ እጇ ጠጋ እያሉ እጆቿን ድሶስ እያደረጉ እንግዲህ ሩትዬን ወደ ራሳቸው እያጠጋጉ ይገኛሉ። እንግዲህ ሩቲ ደግሞ እንግዲህ ምንድነው እንዳላወቀ ሰው ዞር ብላለች። ቀስ ብሎ ደግሞ እጇን ሶም አድርጎ ሶምስ ያደርጉላት እናትያ የወልባን ኩታልና በቃ ይው ትሮዳቻቸው ማለት ነው። በቃ እንግዲህ ኦይሎፋር ነገር ሆናለች ዛሬ ማለት ነው። በተፈጠረው ነገር እያሳሰባት ነበር። እንኳን ደስ አላችሁ። ይህንን ቀን ለማየት ደግሞ ብዙ ለፍተናል። ደስ ብሎኛል። ለማንኛውም ለዚህ ቤት አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ንባሮች ላይክ ሹር አድርጉ። በሚቀጥለው ቪዲዮ እንገናኛለን። ስሞኑ ትንሽ ድምጽ ንፍንፍን ስላደረገኝ ጥፋ ብያለሁ። እንግዲህ ብትሰዋቼ እንመጣለን እናቴ ሳምሮብን እንደዚህ ብቅ እንላለን። ለማንኛውም ባላችሁበት ሰላም፣ ጤና፣ ፍቅር ለእናንተ እየተመኘው አላህ ሱብሓነሁ ወተዓላ ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን። ሁላችሁንም ወዳችኋለሁ። Subscribe to my channel.